13 ዓመት ሙሉ ተሸክሜያለሁ እስካሁን የተሸከምኩት እሱን ነው አሁንም የተሸከምኩት ነው እግዚአብሔር ራርቶ ካልወረደ አሁንም መሸከም አንድ ሰዓት እንኳን እጓዛለሁ ታክሲ እንኳን ለማያዝ ከኛ ጋር 40 ደቂቃ ነው ላይ እዛ ደግሞ በመልሰሽ 40 ደቂቃ ትቆያለሽ ታክሲ ብዙ የለም ትቆያለሽ በቀንዛ ነው ያው ያስቀድሙኝ ነው እሱ አንድ ሰዓት መቆም አስቀድሞኝ ነው ህዝቡ ያስቀድመኛል በባስም ያስቀድመኛል አይጨክኑብኝም ያው እሱ በለጠ ከኔና ያዝናሉ በጣም ክፉ ትንሽ ነው ከመቶ 10 ነው ፍቱ ክፉ ኃጢያት ምናምን የሚለው ትንሽ ሰው ነው ብዙ አይልም ለኛ ትምህርት ነው አይዞሽ እግዚአብሔር ለበጎ ነው የሚል ወጣው በእነሱ ግን አንዳንዴ ሰውጣጥና እግዚአብሔር አደራ ተስፋ የሚያስቆርጥ እንዳታጋጥመኝ ይላል አንዳንዴ ለምን ይሄ ምን ያረጋል ገና ተሸክመሽ ገና አድጎ ይሄ ምን ይሰራልሽ ለምን አስተጨውም ለድርጅት እስካሁን ቆይቼ አሁን ለድርጅት ሰጥቼው እኔ እንጃ ብቻ ካሁን ሌላ ምን ላመጣ ነው ያላቀ እግዚአብሔር ይወቅሱ ያላቀ ትግስት ግዛው ይባላል ከዛ ሰኞች ዋና ተልኩት አዲስ አበባ መጣው ያትንሽ ከዛ ከአንድ እስከ 8 እዛ አካባቢ ነው የተወለድኩት የተማርኩት እዚህ ስመጣ ደግሞ 10ኛ ክፍል ለመጨረስ 3 አመት ተማርኩ 10ኛ ጨረስኩ ማለት ከዛ 10ኛ ተፈተኛ እያለ ከሷ አባት ጋር ነበርና አረገዝኩኝ ማትሪክ እየጠበቅኩ እያለ አረገዝኩ ከዛ ሳቀው አወርዳለሁ ቀኔ እማራለሁ ልጅ አልፈልግም ስለው ይሁን ልጅ ችግር የሚል ልጅ የለኝም ልጅ ፈልጋለሁ አለ ከዛ በኋላ እንዴ ያልኩኝ እኔ አክም ቤት ሄድን አክም ቤት ሄድ ለመጣቸው አለች ሴትዮዋ እንደዛ አላት ናፈርም ስትለው ለምን ስላት አይ አንድ ነገር ቢትሆንስ ባንተ ነው ኃላፊነት ስትለው አንድ ገተር ገነ የመጣቸው ተነች ትምህርቱ ይቀራል ብሎ መጣን
12 ሰዓት ወጣሁ ጠዋት። ምጥሽ ነው አሉኝ። ያው ሆዴን ቆረጠኝ። ተይ ቆይ ሲሉኝ አልቆይም ጨነቀኝና እኔ ደግሞ አዲስ ነኛ ሄድኩ። ሲሄድ ሴትዮዋ ልክ ጠዋት ላይ እየወጣች ነው ትልቋ ሴትዮ ክትትል የምታረግልኝ የነበረችውና አየችኝ በጓንቷና እቺ 6 ሰዓት ነው ከሌሊቱ እቺ ተዋት አለች። እነሱ ግን አስገብተተኛል። እኔ ደግሞ አላወኩም የዛ ጊዜ እንደዛ አሁን የሰለጠንኩት እንደዛ ሲሉኝ መውጣት ነበረብኝ። ከዛ ተኛው 6 ሰዓት ሙሉ ተኝቼ 12 ሰዓት ሆነ ምንም ሳልነቃነቅ ብታይ። ከዛ በኋላ ሪፈር ጣፉና ጋንዲ ሄድኩኝ። ጋንዲ ሲሄድ ሰውየው ዶክተሩ አይ ቤቢ መጥቷል ብሎ ለሴትዮዋ ሰጣ ለሴቷ ዶክተር። ከዛ እሷ ደግሞ ነገቲቭ ነሽ ፖቴንስ ትለኛለኝ። እዛ ተጨንቄ አላቅም አልኳት። ከዛ ተቆጣች። እስቲሻ አረገችኝ። ልጁ አለቀሰና እንደዛ ቅዝቃ ሄደች። ሰቅጥቃ ስትሄድ በኋላ ላይ ልጁ የለም። ዶክተር ልጅስ አልኳት። ልጅሽ ብላክ ላይን ነው ገብቷል አለችው። ምንም ማንሳት ምንም እንደሆነ ነው የገባቸው አለች። ከዛ አደርኩኝ እኔ እዛው አደርኩኝ ጋንዲ አደርኩ። የሆነ ግሉኮስ አድርገውልኝ ከዛ ጠዋት ልጁን ወሰዱ። ጎረቤቶች መጡ ጋቢውን ይዘው። ከዛ በቃ ልጅ ሞቶ ነው አልኳቸው። መታቀፊያም አለ እዛ ልጅ ሞቶ ነው በቃ ጋቢውን ለምን መመለሳቸው አልኩኝ። ያልኩኝ ነይ ቤትሽ ሂጂ እሱ ጥቁር አንበሳ ሆኖ ይታመም ልጁ ልጅን ትጨማ አልሄድም ልጅ ጋር ነው የምደውዬ ልጅ ጋር ሄድኩኝ። 15 ቀን ጥቁር አንበሳ ቆየን። ከዛ ወጣን ታፍኑ ያው እኔ ምጣቃተኝ ማማጥ አቃተኝ ተጎድቼ ነበርና ምግብ ከበላም 3 ቀን ነው እና ማለት አቃተኝ እኔ እንስቲ አሁን እንስቲ ሆነ ነገር ይሻል የዛ ጊዜ ምንም የለም ታይ ምንም ምለውም የለኝ ማቅም አልነበረኝ። በዛ መሰለኝ ልጅ እንትን የሆነው እንጂ አቅም አጣሁኝ ማለት ከአባትየውም ጋር ነው እንደዛ እየኖርኩ ያለ ትቾም ስራ በገብቻለሁ። በመሃል ጽዳት ነበረኝ እስቲ ምናሳውና ጽዳት እዛ በኋላ ያለ እሱ አብረን እየኖር ያለ 4 አመት ሞላው ልጁ። ከዛ 4 አመት ሲሞላው ለመንግስት ጭው እኔና አንቺ ሰርተን ያልፈልናል አለኝ። ወይ ለኔ እንኳን ለልጅ ያልሆንክስ ለኔ ልትሆን ነው እንዴት ይሄን ሰጥቼ ካንተ ጋር ኖራለሁ ምን ልጅ ይሰጠኛል ይሄን ሰጥቼ ያልኩ። እሱ ይሄን በተናገርኩት በአመቱ ሄደ። እግዚአብሔር ሰጠኝ ነው እኮ ስጦታሽ ነው። አንዳንዱ ማያቅ ኃጢአት ይልሻል። በኃጢአት መጥን ኃጢአተኛ የሚሰድቡኝም አሉ። ደስ ይለኛል እኔ ግን ይሁን ኃጢአት እንጃ ብቻ ይሁን እንጂ ይቻ በኃጢአት አንዳንዴ ደግሞ እግዚአብሔር አንተ እኮ ነው የምታስወቅሰኝ ብታደን እኮ እንዳይልኝ እውነታቸውን ነው። 13 አመት ሙሉ እውነት ኃጢአት ይባላል እላለሁ። አንዳንዴ ብታይ ኃጢአትሽ ነው የሰራሽ ስራ ነው ሲሉ ወይ ይሁን ብቻ ለኔ ግን ስጦታዬ ነው። እግዚአብሔር ሰጠኝ መርጦ። እግዚአብሔር ለሁሉም አይሰጥም እኮ መርጦ ነው የሚሰጥሽ። እቺ ትችላለች አትችልም ብሎ ነው እንጂ ዝም ብሎ አይሰጥም። ስለዚህ እኔ ስጦታዬ ነው እቀበላለሁ አዝላለሁ። አሁን ደግሞ ከኔ በላይ ስለበለጠኝ ትንሽ ከብደኛል እንጂ ሲዘል ጠይጥለኝ ነው የምፈራው እንጂ እሱ የሰጠኝ ነው። እስቲ ሰውማ ብዙ ያወራል። ከባዱ ነገር ያው ይሄ ያልገባስ ሲልብሽ ኃጢአት ሆኖ ሲሉ ይሄ ነው ከባድ ለኔ። ማንም ሰው ንጹህ የለም። ኃጢአት ያለብኝ አይኖርብኝ የሚያውቀው እግዚአብሔር ነው። ሁሉን የሚያውቀው እግዚአብሔር ስለሆነ ሰው እንግዲህ ሲያወራ ግን በጣም እነካና ወይ መድኃኒዓለም ይቅር በለኝ እላለሁ። እሱ ግን ከባድ ነው ለኔ። ኃጢአቷ ነው ግን ከባድ ነው እንጃ። እና አሁን ጻድቅ ሰው አለ ግን እኔ ኃጢአቷ ነው ብቻ ትልቅ ከባድ ለኔ ለሰው ብቻ
አለቅስ ነበር። አሁን የለም አሁንም ራሱ ጸሎት ሳደርግ ብጅ ይልብኛል እና የዛ ጊዜ ያለቀስኩት ከሰው ባልገጥም በቃ ባላወራም ከሰው ጋር ባል ብቻዬን ገሮቤት ያን ነገር አረሳው አይኔን ገለጥኩ። ከዛ በኋላ ሰው ማልፈራም ምናባቱ እግዚአብሔር ስጦታ ነው ምንም አልፈራም እንደሚሉም የማይመስለኝ ይታይ ዝም ብያቸው አልፋለሁ። እንደው ምን ስሳደብ እኔ ኃጢአት እንደሚሆን አወቅኩ። በሰቦች እንዴ ይሄን ወልደሽ ለመንግስት አሰጭም እንዴት ይሄን ወልደሽ አሉ እንዴት ይሄን ወልደሽ ሲሉ ምን ቸገራችሁ አዲስ አበባ ሰው አያውቃችሁ እናንተ ነው የሚያውቀው አልኩና ስቄዝም አልኳቸው። ወይ እነሱ ከባሌ ባሶ ብዬ በቃ ተስፋ ቆርጬ 2 አመት ተዘጋጋን። 2 አመት እኔም አልደውል እነሱም አይደውሉ። ችግር ቤት አንገት ማስገቢያ ቤት አሁን ብታይ በተንጠልጣይ ነው ያለ ነው። ይሄ ይፈርሳል ተብሎ እሱን ነው ማሰብ። አንዳንዴ ገዳም እንግባለን። አሁን ገጠር ይዘሽ የምትገቢ ቤተሰብ ማይቀበልሽ ለምን ይሄን ይዘሽ መጥተሽ ይሄን እንዲወልደሽ ይሄን ልጅ ወልደሽ እነሱ ሁሉ ብለውኛል። መንግስት እነሱ ማን ይንገር የቤተሰብ እነሱ ብለውኛል። ባል ብቻ መሰለሽ ይሄን ወልደሽ እኔ አሰራው ዛሬ ይሰጠኝ። አሁን ተመልሼ እነሱ ጋር ነው የምሆነው። ቤት ይፈርስ ነው አሁን ቤቱ ነው ዋናው ደግሞ የቤቱ ነገር እንጃ። አሁን እኔ ጨንቆኝ ገዳም አልኩ እንጂ የት ነው የሚቀመጠው? ወይ የቤት ውስጥ ነገር ደግሞ የቤት ውስጥ ያሳስባል። ከምን እንደሚያኖረኝም እንጃ። ብቻ የቤት ውስጥ በጣም እግዚአብሔር እኮ ነው የሚያጸናኝ። መቼ ይሻለው እሱ ነው እሱ አለ። ለዚህ ነው ያስኩት። ለምን እንደሰጠኝ እኔን ኃይል ታይ ነው ነገርኩሽ ቅድም አይደለ? ሰው ኃጢአተኛ ደግነኝ አይልም። ሁሉም ኃጢአት አለብን። ግን ለሰው ነው ክፉ አላስብም። ክፉ ቢደርስበትም አልወድም። ለምን እንደሰጠኝ ለበጎ ነው የምለው። ክፉ መሆኑም አይ እስራኤል ነው ብዬ እቀበላለሁ። ለምን እደብቃለሁ? እኔ ጎበዝ ነኝ አለና እግዚአብሔር ያርሳል ጎበዝ የሚያደርገኝ አንዳንዱ እንደዚህ ቅስም እንዲሰብር አንዳንዱ ጎበዝ ያደርገኝ ያርሳል። ሰው ክፉ እንዳይነካው ክፉ ያርቅ ለዱዳ ብሎ እኔ ምን ይለኝ ምን እውነቴን ነው ነገር እኔ እንትን ለማግኘት አይደለም ገጠሩን በዳው ነው። አሁን እንዳልኩሽ ቤት ይፈርስ የት እሄዳለሁ? በሰም የለም እያለ የለም ያርሳል። ሰው ግን ክፉ አይንኩ። አዲስ አበባ ብቻ ሰላም ያርግ፣ ኢትዮጵያን ሰላም ያርግልኝ ለእኔ ሲል መሄጃም የለኝም። አሁን ዝም ብዬ እንትን አሰብኩ እንጂ ገዳም አሰብኩ እንጂ አለ ዮሐንስ ብሎና ለኔ ብሎ አደራው ሰላም ያው
የምተዳደረው በዙ በሻማና በጧፍ ነው እና እዛው ቅርቡ አካባቢ ነው የሚሄደው ርቄም አልሄድም ለምን እሱንም እቃውንም ይከብደኛል እዛው ሸጬ እገባለሁ ልጁ ሰው ይገዛሻል ለልጁ ብሎ ይገዛል ለነፍስ ይገዙኛል እሱ ነው የምሰራው ሌላ ስራ የለኝም እንደምታዩ ልጁ ማስቸጋሪ ነው ሌላ ስራ እንኳን እንዳልሰራ ምን እንሰራለሁ ብለሽ ነው ፋያት መድኃኒዓለም ነው የሚባለው ግን ወደታቸው ልጅ ከመድኃኒዓለም በታች ወደታይ ጸበሉ ጋር ተወርጃለሽ ጸበሉ ትንሳያችሁ ግን የሚጠራው ሀያት መድኃኒዓለም ፍሉ ጸበል ነው ሀያት መድኃኒዓለም ወደ ስላለ ፍሉ ጸበል ነው የሚለየው ፍሉ ጸበል ነው ህይወቴ መጨረሻ ዶክተር ነው ማለት ነበር ምለውን ያሳቤ ዶክተር ነው እንደዚህ የተቸገሩትን እንዲረዳ የተቸገሩት በተለይ አሁን በምጥ ነው አብዛኛው እንደነሱ ወረዳ ደስ ይለኛል እውቀቱ ኖረኝ እንደዚህ ሆነ ነበር ግን ዮሐንስ እናት ነኝ ማረጋችን ምኞት ነው እንግዲህ ያው ጸበልም ስለምጠመቅ ቁርባንማ ቆርባለሁ እኮ ቁርባንማ ቆርባለሁ ግን በዛ ስታይ በቃ ተስፋ ይኖርሻል ተስፋ ያሸጥሻል አንደኔ ኢየሱስ ስጦታ ነው የምንለው እሱ ነው የሰጠኝ መቼም ሰው እኮ ኃጢአት የለብኝም አይልም ሌላ ሰው ክፉ ነገር የለኝም ግን እግዚአብሔር አውቆ ነው ሊፈትን ብዬ ነው ማመን ይሄን ነገር ሰው ቤት ማገብቼ ሰራተኛ ሳይገባ አልወጣም ካልተስማማኝ ሰራተኛ አስገብቼ ነው የምወጣው እንዴ ብዙ ክፉ እንደው ለተሰሰው ተንኮል አላስብምና ይሄ በቃ የኔን ጽናት ሊያይ ነው ብዬ በሱ ተማመናለሁ አሁንም ማለት ይቻላል ይሞት አላዛርን እንኳን ስቷል አላዛርም ስላነሳ የአራት ቀን ሬሳ አንስቷል ግን በዛምናለሁ በቃ እንግዲህ ከሆነ ካደንካድናለህ አንተ ነው ያለው አለለ ያንተ መጨረሻ አለው ብዬ ነው ያስኩት ማየ ዘመድም ትቼ ነው ዘመዶችም ትቼ ነው ባለም ትቼው ነው የወለደች እናትም ትቻት ነው ለምን ይሄ ልጅ ወለሽ ለምን ይሄ ስጪና ያገርሽ ግቢ ይባላል አይባልም አሁን እኔም አሁን ነው የገባኝና አሁን ገብቶኝ በተስፋ መድኃኒዓለም አንተ ታውቃለህ እያልኩኝ ያስጠምቃለሁ ጧት ልጄ ነው አው እግዚአብሔር አድኑልኝ ጧሪ ቀባሪ የሆነው ይስራ ብቻ ጧሪ ቀባሪ ያድርገው መድኃኒዓለም ብቻ ነኝ ይጥር ምንም ዶክተር ምን ይሁን እግዚአብሔር እንደፈለገ ያድርገው እንደፈቀደ እሱ እንደፈቀደ ነው የሚያደርገው ምንም ይሁን ግን ያው በእግዚአብሔር እንጂ እሱ ብቻ ነኝ እንጂ ህክምና ቢያገኝልኝ ሰው የለኝም እንዳልኩሽም ህክምና ቢያገኝ እንደሚያየው ሰው ቢያይ ልጄ ቢያይልኝ የሚያውቅ ዶክተር ቢያው እውነቴን ነው ወይ የሆነ ነገር ወይ የሚሰራ ይኖራል ብቻ እንጃ ቃላት ያጥረኛል ግን ዶክተር ቢያይልኝ ምን ፈልጋለሁ